ቴሌግራም ላይ አብዛኛው ህዝብ የተሰቃየበት ላለው ነገር መፍትሄ ይዤላችሁ መጥቻለሁ። ይኸው እዚህ ጋር ክፈሉ ይላል። እኛ ግን ምንም ሳንከፍል እንዴት በነፃ ቴሌግራማችንን መጠቀም እንደምንችል በቀላሉ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጉ፣ አዲስ ቻናል ነው ሰብስክራይብ አድርጉ። ወደ ቪዲዮ። በዛሬ ቪዲዮ ላይ ሁለት አፕሊኬሽኖችን እንጠቀማለን። የመጀመሪያው ቴሌግራም ኤክስ የሚባለው ነው። ምናልባት እሱ ግን ከሌላችሁ የፕሌይ ስቶር የሚባለው ውስጥ ገብተን እናወርደዋለን። ሁለት አፕሊኬሽን ያልኳችሁ አንደኛው ፕሌይ ስቶር ነው ማለት ነው። ፕሌይ ስቶር ላይ ከገባን በኋላ ምን እናደርጋለን? ሰርች ውስጥ ገብተን ቴሌግራም ኤክስ ብለን እንሰርቻለን እዚህ ጋር እንደምታዩት። ከዛ በኋላ አፕሊኬሽኑ ይህን ይመስላል። እኔ ስላወረድኩት ኦፕን እለዋለሁ። ኦፕን ካልኩ በኋላ እዚህ ጋር ምን የሚል አለ? ስታርት ሜሴጂንግ የሚል አለ። እሷን ተች አረጋታለሁ። ከዛ በኋላ እዚህ ጋር ቁጥራችንን እንድናስገባ ይጠይቀናል። እዚህ ጋር በጣም በማስተዋል ስሙ። እዚህ ጋር የምናስገባው ቁጥር ከዚህ በፊት እናንተ ለመግባት የፈለጋችሁበት ቴሌግራም የከፈታችሁበት ቁጥር ነው። በጣም አስተውሉ። እዚህ ጋር አልሰራልኝም እንዳትሉኝ ሳስሙ። እዚህ ጋር የምትሞሉት ቁጥር ከዚህ በፊት ቴሌግራም ስትጠቀሙበት የነበረው ቁጥር ነው። እኔ ስጠቀም የነበረውን ቁጥር ልሙላ ለምሳሌ እና 9 ብላችሁ ነው የምትጀምሩት። ይሄው ሞላውት ቁጥሬን። ከዛ በኋላ ኔክስት ትሉታላችሁ። ኔክስት ካልን በኋላ እዚህ ጋርም በጣም በማስተዋል ስሙ። በጣም ልትሰሙ ይፈልጋል በማስተዋል። እዚህ ጋር ምን ይላል እስቲ እናንብበው። we have sent the code to your email ይልና ኢሜይል ላይ ያስቀምጥልኛል ማለት ነው። እዚህ ጋር አሁንም በጣም በማስተዋል ስሙኝ። እዚህ ጋር ብዙ ነገሮች ቢበለሻሹት እና ዋናው ነገር እዚህ ጋር ነው። ይህ ቴሌግራም ኤክስ የሚባለው አፕሊኬሽን ለምንድን ነው የተጠቀምነው የሚለውንም በዚህው ላስረዳችሁ። ከዚህ በፊት ልትገቡ ስትሉ ቴሌግራም ፕሪሚየም ግዙ ይልና ወጪ እንድታወጡ ይጠይቃችኋል። ይህም የሆነበት ምክንያት ልክ እናንተ ሎጊን አድርጋችሁ ቴሌግራማችሁ ውስጥ ልትገቡ ስትሉ ቴሌግራም ሜሴጅ ይልክላችኋል እንደምታውቁት። ያን ሜሴጅ ወደ ኢትዮጵያ ሲልክ ቴሌ ፊ አለው ማለት ነው። ማለትም ቴሌ ያስከፍሏል። ስለዚህ ቴሌ ስለሚያስከፍለው ያን ፔመንት ለማካካስ ነው ለኛ እንድንከፍል የጠየቀን። ግን እዚህ ጋር ይሄ ቴሌግራም ኤክስ የሚባለው በዚህኛው አፕሊኬሽን ላይ ቴሌግራም ሜሴጅ አይልክልን። ምንድነው የሚያደርገው? በኢሜይላችን ኮዱ የሚልከው ከሜሴጅ ይልቅ ማለት ነው። ስለዚህ ምን ይጠበቅባችኋል? ኢሜይላችሁ ግዴታ ያስፈልጋችኋል። ኢሜይል ያን ሰዓት የከፈታችሁበት ኢሜይል፣ በጣም ይህን ነገር አስተውሉት። ኢሜይላችሁ ስልካችሁ ላይ ሊኖር የግድ ይገባል። የግድ ምናልባት ከሌላችሁ እንዴት እንደምትከፍቱ በሌላ ቪዲዮ፣ በዚህኛው አፕሊኬሽን አይደለም ሌላ ቪዲዮ እንድሰራ ኮሜንት ላይ ጠይቁኝ። በዚህኛው ኢሜይል ለምሳሌ እዚህ ጋር እንደምትመለከቱት የሚያሳየኝ ኢሜይል አለ። አስተውላችሁ ከሆነ እዚህ ጋር በዚህኛው @gmail.com ይላል። በዚህኛው ኢሜይል ልከንልሃል ኮዱን ይለኛል። እኔ ምንድነው ማደርገው? ወጣና ኢሜይል የሚባለውን አፕሊኬሽን ጂሜይል የሚባለውን አፕሊኬሽን ጋር እገባለሁ ማለት ነው። ጂሜይል የሚባለው አፕሊኬሽን ጋር እገባለሁ። ይኸውና ጂሜይል። እስቲ ምናልባት እናንተ እንዲታያችሁ ጂሜይል አፕሊኬሽን ጋር እዚህ ጋር የምገባ ይሆናል ማለት ነው። ገባና በዛ በላከልኝ ኢሜይል አስተውሉ። የላከልኝ እኔ አሁን ብዙ ኢሜይሎች አሉኝ። ቴሌግራም ስጠቀም የነበረበት ኢሜይል ላይ ኮድ ተልኳል። ኮዱም ይሄው። እሱን ኮፒ አድርግና ምን አደርጋለሁ? እዚህ ጋር መጥቼ ፔስት ማለትም ያው ጀስት ቁጥሩን ሞላውት ማለት ነው። ከዛ በኋላ ምናልባት ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ ፓስወርድ ካላችሁ ፓስወርዳችሁን ትሞላላችሁ። ፓስወርድ ማለት ምን ማለት ነው? ከዚህ በፊት ቴሌግራም ስትጠቀሙ ቆልፋችሁ ከሆነ እሱን ፓስወርድ ትሞሉታላችሁ። ግን አብዛኞቻችሁ እርግጠኛ ነኝ ያው ቱ ስቴፕ ቬሪፊኬሽን ኦን አላረጋችሁም። ስለዚህ ልክ ይሄን ኮድ እንደሞላችሁ ቀጥታ ቴሌግራማችሁ ውስጥ ይወስዳችኋል፣ መጠቀም ትችላላችሁ ማለት ነው። ይኸው እኔም ትንሽ እያስጠበቀኝ ነው፣ ግን አሁኑን ይከፍታል። በቃ አያችሁት አይደለ? አስገባኝ ማለት ነው ቴሌግራም ላይ። በቃ በአጭሩ አስገባኝ። ይኸው ቴሌግራም መጠቀም ችያለሁ አሁን ላይ። እዚህ ጋር ምንድነው ታስተውሉት ነገር በጣም እንድሰሙ የምፈልገው ነገር ምንድነው?
አንደኛ ስልክ ቁጥራችሁን የከፈታችሁበት ቁጥር ያስፈልጋችኋል። ሁለተኛ ደግሞ ያስፈልጋችኋል ማለትም ግዴታ ላይሆን ይችላል። ዋናው ኢሜይላችሁ ነው። ሶ የከፈታችሁበት ኢሜይል እዛ ጋር ያሳየዋችሁ እሱ ግዴታ ሊኖራችሁ ይገባል። በተረፈ ምናልባት ይሄ ሜትድ ኢሜይላችሁ የማታውቁ ከሆነ በቀጣይ ቪዲዮ እንድሰራ ጠይቁኝ። አዲስ ቻናል የከፈትኩት ሶ ሰብስክራይብ ማድረግ ግዴታ ምክንያቱም በጣም ብዙ ጠቃሚ የሆኑ የቴክኖሎጂ ነክ ነገሮችን ለቅላችኋለሁ። ሶ በተረፈ ላይክ አድርጉ ቪዲዮውን። ኮመንት ላይ ደግሞ ያልገባችሁ ነገር ካለ ወይም ደግሞ እምቢ ካላችሁ ንገሩኝ። በቀጣይ ቪዲዮ ሰራላችኋለሁ። ፒስ